ጉዳት ስላለባቸው እንግዲህ ለማንም እንዳታወራ ለማድረግ ብለው አንደኛ ነገር መጀመሪያ እናቷን አግተውባት ስለነበር አሁን ደግሞ ሚስጥሩን ስላወቀች ይሄንን ሚስጥር ከነምናምኑ ለመቅበር ስላሰቡ ብሌን ላይ ትልቅ መከራና ስቃይ እያደረሱባት ነው ያሉት ማለት ነው። ቃልም በራሷ መንገድ እንግዲህ ልታስፈራራትና ልታስጨንቃት ሞክራ ነበረ። እሷ ግን የእናቷ ነገር ስለሆነባት የእናቷን መታገት እኩልም ስለሰማች እንግዲህ ምንም ልታዳምጣት አልቻለችም ማለት ነው። ቃል በራሷ መንገድ እንግዲህ እሷን ምንም ለማንም ትንፍሽ እንዳትል ልታረጋ ስትሞክር፣ ብሌን ደግሞ የእናቷ ነገር በጣም አስጨንቋት ስለሆነ በፍጹም ከአንቺ ጉዳይ ከኔ ጉዳይ የአንቺ ጉዳይ ስለማይበልጥ ምንም አልሰማሽም ብላ እንግዲህ ፊት ለፊት ተጋፍጣት ባለችበት ሰዓት ሰላምም ስለመጣችባቸው ቃልም ያው ወደዛው ወደ ማስመሰሏ ተመልሳለች ማለት ነው። የብሌን እናት እንደታገተችም ለሰላም ስትነግራት ያው ሰላም ደግሞ ለብሌን ያላት አስተሳሰብ ትልቅ ስለሆነ የሆነ መንገድ እንደሚገኝና እናትየዋን እንደምትገኝ ለማጽናናት ሞክረው ነበረ ማለት ነው። በኃይሉም እንግዲህ ነገሮች እንዳይበላሹና መስመር ለማስያዝ ብሎ እቤት ድረስ መጥቶ እንግዲህ ብሌንና ሰላም እግር ላይ ወድቆ ይቅርታ ጠይቋል ማለት ነው። ባደረገው ነገር ጸጽቶት ሳይሆን ምክንያቱም እስራቸው መሆን ስላለበትና ምን እንደሚያስቡ ምን ሊያደርጉ እንደፈለጉ ማወቅ ስላለበት ብቻ ድንጋይ ጭንቅላቱ ላይ ተሸክሞ ይቅርታ ጠይቋል ማለት ነው። ብሌን አስተዳደጓም ስብዕናዋም በጣም መልካም ሰው ስለሆነች እንግዲህ ምንም ያለምንም ጥርጣሬና ያለምንም ማመንታት ነው ይቅርታ ያደረገችለት ማለት ነው። እሱ ግን እሷን ከመጉዳትና እሷን ከማሰቃየት መቼም ሊመለስ አልቻለም ማለት ነው። ምክንያቱም ይሄንን ነገር እያደረገ ያለው እንግዲህ ብሌን የሰማችውን ነገር ለሰላም ከነገረች ወይም ደግሞ ለሌላ ለሶስተኛ ወገን ከነገረች ነገሮች በሙሉ እንደሚበላሽባቸው ስላወቁ ነበር ይሄንን ያደረጉት ማለት ነው። እሱም ለዚህ ብሎ እንግዲህ ከሰላምና ከብሌን ስር መሆን ስላለበት ይቅርታ ጠይቆ ይቅርታ ተደርጎለታል ማለት ነው። እንግዲህ ቃልንም ከባድ ስህተት እንደሰራችና ከዚህ በፊትም የሆነ ትልቅ ስህተት ስለሰራች ድጋሚ ነገሮችን ስላበላሸችበት እንግዲህ ጉሮሯን አንቋት ነበር ማለት ነው። በዚህ ምክንያት እንግዲህ እሷን በጣም ተናዳለች። ከዚህ በፊት ያው ሌባነች ተብላ በጥፊ ተመታ ነበረ። አሁን ደግሞ ይሄንን ትልቅ ነገር እንዴት እንደዚህ ልታረጊ ትችያለሽ ብሎ ጉሮሯን አንቋታል ማለት ነው። እሷም እንግዲህ ከሱ የባሰ ሴጣን ስለሆነች መጀመሪያም የሆነ ችግር ካደረሰብኝ ወይም ደግሞ እሱን የምትጎዳበት መንገድ ያመቻችታ ነበር ማለት ነው። ያው ከዚህ በፊት ፍላሹን ሰርቃ ኮፒ አድርጋው ነበረ። ስለዚህ በዛ ፍለሽ ደግሞ አሁን ልትጠቀምበት ያሰበች ነው የሚመስለው። ከዚህ በፊት መተይ ነበር ዛሬም ደገምከኝ እያለች እንግዲህ ብቻዋን ስትቆጭ ነበረ። ይሄንንም ፋይል እንግዲህ ለሰው አሳልፋ በብር ልትሸጠው እየተስማማች ነበር። መስማማት ብቻ ሳይሆን ኦሬዲ ተስማምታ እንግዲህ ፋይሉንም ወደ ሰውየው እየላከች ነበር። ለማየላከች እንደሆነ ባናቅም ሰውየው ግን ይሄንን ፋይል ከሰጠሽኝ የፈለግሽውን ብር እልክልሻለሁ ብሏት እንግዲህ ፋይሉን እየላከች ነበረ ማለት ነው። በኃይሉ እንግዲህ ያመናትና ለስራዬ ትጠቅመኛለች ያላት ቃል እሷም በራሷ መንገድ ወደዚህ እያለች እንደሆነ ሲያቅ ምን ሊያረጋት እንደሚችል ባናቅም አሁን ላይ ግን ቃል በኃይሉ ለመበቀልና እያደረጋት እየተቆጣትና እየመታት ያለውን ነገር ምላሽ ለመስጠት በራሷ መንገድ ተፍ እያለች ነው ያለችው ማለት ነው። በሌላ በኩል እንግዲህ ብሌንን ከቤት ማስወጣት እና ከሀገር አይደለም ከቤት ብቻ እንግዲህ ከከተማም እንድትወጣ ሊያረጓት ያሰቡ ነው የሚመስሉት። ምክንያቱም እናቷ በእነሱ እጅ ስለሆነች አድርግ ያሏትን በሙሉ ከማድረግ ወደኋላ አትልም። ስለዚህ እንግዲህ ከሰላም ቤት እንድትወጣም አድርገዋታል። ከሰላም ቤት ብቻ ሳይሆን ከተማውንም ለቃ እንድትወጣ እያደረጓት ነው ያሉት። እሷም ለእናቷ ብላ ምንም ነገር ማድረግ ስላለባት ይሄንን ነገር አድርገዋለች ማለት ነው። ሰላምንም እንግዲህ ስትሰናበታት ከዚህ በላይ እዚህ መቆየት አልችልም ብላ እንግዲህ እየከፋትና እያዘነች ይሄንን ነገር አድርጋለች ማለት ነው። ሰላምም እንግዲህ ልታስቆማት ብትሞክር አሁን የምትሄጅበት የለም እናትሽ ታግታለች፣ ወዴት ነው የምትሄጂው ቆይ ብትላትም የግድ መሄድ ስላለባት ብቻ እንግዲህ ሰላምን ተሰናብታ ወጥታለች ማለት ነው። ሌላው ዳግም ነው። ዳግም እንግዲህ ነገሮችን አቀላለሁ ወይም ደግሞ የነሱን ህይወት አተርፋለሁ ብሎ የባሰ አዝቅት ውስጥ ጨምሯቸዋል ማለት ነው። እንግዲህ ዳግም ያው የሰላም እናትን ለማየት ሲሄድ ፌንት ሰርታ ስለነበረ እንግዲህ ሲፈታት እና ትንፋሽ እንድትወስድ ሲያደርጋት እንግዲህ ድንገት ነቅታ
ፈንክታዋለች ማለት ነው። እሷም እንግዲህ ማንነቱን ስታይ አንተ በልቶ ከሃጂ ነህ፣ ስለዚህ በጣም መጥፎ ሰው ነህ፣ ለልጄ አትገባትም፣ ልጄ መልካም ሰው አገኘች፣ መልካም ጓደኛ አገኘች ብዬ ስመኝ አንተ ግን በልቶ ካጅ ሆነሃል ስትለውም እንግዲህ በጣም ተሰምቶታል። መጥፎ ሰው ሆኜ ሳይሆን ለእናንተ አስቤ ነው ይህንን ነገር ያደረግኩት። እኔ ባላግትሽ ኖሮ ሊገሉሽ ይችላሉ። ስለዚህ ሰላም ይሄንን ደግሞ ብሌንስ ይሄንን ሀዘን ስለማትቋቋም ይሄንን ለዚህ አስቤ ነበር ይሄንን ያደረግኩት ቢላትም በፍጹም ልታምነው አልቻለችም ማለት ነው። እርግጥ ሀሳቡ እንደዚህ ቢሆንም ሌላ መንገድ መጠቀም ሲችል ወደ ባሰና ወደ ትልቅ ችግር ውስጥ ከቷቸዋል ማለት ነው። እነሱን ለማዳን በሚሞክርበት ሰዓት እነዛ ደግሞ ለራሳቸው መጠቀሚያ እንደሚያደርጓቸው ቆም ብሎ ማሰብ ነበረበት። እሱንም በእናቱ እያስፈራሩት ስለሆነ እንግዲህ የማያውቃትን ወይም ደግሞ የናፈቃትን እናት ለማግኘት ብሎ የሌላ ሰው እናት መጉዳትም አልነበረበትም። ግን ምንም አማራጭ አልነበረውም ማለት ነው። አንተ ካላገትካት እኛ እንገላታለን ስላሉት ከምትሞት ደግሞ መታገቱ ይሻላል ብሎ ነበር ይሄንን ያደረገው ማለት ነው። ግን የብሌን እናት ማለትም ገነት በጣም እንዳዘነችበትና ክፉ ሰው እንደሆነም ስትነግረው ያው ራሱን መቆጣጠር አልቻለም ማለት ነው። አሁን ላይ ይሄንን ነገር እንዴት እንደሚያስተካክለው ባናቅም ግን ዳግም ራሱ ትልቅ አዘቅት ውስጥና ትልቅ ጭንቀት ውስጥ ገብቷል ማለት ነው። ብሌንም እንግዲህ ስለ ነገሩ ምንም አያውቅም ብላ ስለምታስብና እንግዲህ የእናቷ እንደታገተች ስትነግረው እሱም እንዴት እንደዚህ ሊሆን ይችላል ብሎ ለማስመሰል ሞክሮ ነበር። እሷ ግን ከዛም በላይ እንግዲህ እናቱ ፈንክታው ስለነበረ ለማምለጥ እየሞከረች ባለችበት ሰዓት ምን እንደሆነ ስትጠይቀውም እንጨት እንደመታው ቀለል አድርጎ ነግሯታል ማለት ነው። ተፈንክቶ ስታይ በጣም አዝናለች። እሱ ደግሞ ይሄንን ማዘኗንና መጨነቋን ሲያቅ የባሰ ባደረገው ነገር በጣም ተጸጽቷል ማለት ነው። ምንም ማድረግ አይችልም። በእርግጥ ይሄ አይገባትም ነበረ ለብሌን ማለት ነው። ግን እሱ ያሰበበት መንገድና አሁን እየሆነው ያለው ነገር በጣም የተራራቀ እየሆነ ነው ያለው ማለት ነው። እነሱን ከጥቃት መጠበቁ ነበረ የባሰ ትልቅ ጥቃቱ ውስጥ ጨምሯቸዋል ማለት ነው። እንግዲህ ዳግም በራሱ መንገድ የሆነ ነገር ካላደረገና እናትየዋንም ካላዳነ ወይም ደግሞ ብሌንን ሊወስዷት ካሰቡት መንገድ ካላዳናት በስተቀር የባሰ ትልቅ ችግር ውስጥ ሊገቡ ይችላሉ ማለት ነው። ምክንያቱም አሁን ላይ በኃይሉ እየፈለገ ያለው እንግዲህ ብሌን እስከ መጨረሻው ድረስ ከተማ ለቃ እንድትሄድ ነው። ቤቱን ብቻ ሳይሆን ከተማውንም እንድትለቅ ነው እየፈለገው ማለት ነው። በዚህም ደግሞ መኪና አዘጋጅቶላታል። ይሄ ነገር እንግዲህ በሆነ ምክንያት ካልተሰናከለ በስተቀር እንግዲህ ብሌንን ወደ ሆነ ቦታ ወስደው ምን ሊያደርጓት እንደሚችሉ አናቅም ማለት ነው። ሌላው እንግዲህ ቃል ነች። ቃል የሰራችው ስህተት እንግዲህ ትልቅ መዘዝ ይዞ ሊመጣ ይችላል ማለት ነው። ምክንያቱም ለጓደኛዋም አውርታለች። ጓደኛዋንም እንግዲህ ጓደኝነት መልክ ሳይሆን እንግዲህ አንገቷን አንቃ ውጭልኝ ከዚህ ህይወቴ ልታበላሽና ወደዛ ወደማልፈልገው ህይወት ውስጥ ልትጨምርኝ ነው ወይ የመጣሽው ብላ እንግዲህ አዋርዳ ነው ከቤት ያባረረቻት ማለት ነው። እሷም እንግዲህ ሚስጥርሽን አውቅ ያለውኝ ሚስጥርሽን ለኔ መንገርሽን እረስተሽዋል። ድጋሚ እዚህ ቤት ስመጣ ግን ሚስጥርሽን ላፈነዳልሽ ነው የምመጣው ብላ እንግዲህ ልጅቷን በጣም ስለተናደደችባት ጓደኛዬ ነች እንደ እህቴ ነው ማያትም ብላ ስለምታስብ እንደዚህ ማድረጓ በጣም አበሳጭቷታል ማለት ነው። እንግዲህ የቃል ጓደኛ ምን ልታደርግ እንደምንችል ባናቅም አሁን ላይ ግን ቃል ባሳየቻት ስነ ምግባር በጣም ተናዳለች ማለት ነው። ልጅቷ ደግሞ በጣም የዋህና ምክንያቱም ለነገሮች ምንም የማትጨነቅ አይነት ስለሆነች እንግዲህ ሚስጥሯን የቃልን ሚስጥር ወዲያው ነው ወይም ደግሞ ለሌላ ሰው ልትነግርባት ዋለ በለዚያም ደግሞ ቀጥታ መታ ለሰላምም ልትነግራት ትችላለች ማለት ነው። እንግዲህ ቃል ትልቅ ችግር በራሷ ላይ ፈጥራለች ማለት ነው። ነገሩን እንደዚህ በቀላል መናገር አልነበረባትም። እንግዲህ ለሶስተኛ ሰውና ለአራተኛ ሰው ተዳርሷል ማለት ነው። ቃስ በቃስ ምን እንደሚፈጠር ባናቅም አሁን ላይ ግን ቃል የራሷን ሚስጥር አሳልፋ ለሌላ ሰው ሰጥታለች ማለት ነው። አሁን ላይ ባጠመደው ወጥመድ እንግዲህ በኃይሉ የሰራለት ነው የሚመስለው። ሙሉ በሙሉ ብሌንንም ሁሉንም ተቆጣጥሮታል ማለት ነው። የሱ ትልቅ ስጋት ያው ብሌን ነች። ብሌንን ደግሞ በአሁኑ ሰዓት በእጁ አስገብቶ እንደፈለገው ወደሚፈልግበት መንገድ እየመራት ነው ያለው ማለት ነው። እንግዲህ ከዚህ በፊትም በእህቱ በሰላም በጥፊ ስላስመታችውና እሱ ባጠመደው ወጥመድ ጠልፋ ስለጣለችው እንግዲህ ያ ራሱ በቀል ነው ማለት ነው። በሱም እየተቆጫጨና እያዘነ ስለነበረ አሁን ላይ እንግዲህ
በኃይሉ ለብሌን ያዘጋጀላት ወጥመድ በትክክል እየሰራለት ነው ያለው ማለት ነው። ምክንያቱም ከከተማ አርቆ ከጣላት እንግዲህ ማንም የላትም፣ ምን እንደሚገጥማት ምንም ሰው አያቅም ማለት ነው። ይሄንንም ስለሚያውቅ እንግዲህ ከከተማ ነው አውጥቶ ሊጥላት ያሰበው ማለት ነው። እሷም ምን ይሄንን ካደረኩላቸው እናቴን ይለቁልኛል ብላ ስላሰበች እንግዲህ ይሄንን ነገር ምንም ሳታጠራጥርና አንዴም ሳታስብ ነው እያደረገችው ያለችው ማለት ነው። ከሄደች በኋላ እንግዲህ ይልቀቋት እናትየዋን አይልቀቋት ምንም አይነት እንትን የለም፣ ማስረጃ የለም ማለት ነው። ግን አሁን ላይ የሚሏትን ብቻ ከማድረግ ወደ ኋላ እያለች አይደለም። እዚህ ጋር አሁን ወይ ዳጊ የሆነ ነገር ካልፈጠረ በስተቀር እንግዲህ ብሌንንም ከከተማ አስወጥተዋት እናትየዋንም ሊገሏት ይችላሉ ማለት ነው። ዳግም ግን አንድም ጊዜ የራሱን አቋምና የራሱን ነገር ሲወስድ እያየ ነው አይደለም ማለት ነው። እንግዲህ እናቱን ብቻ ስለ እናቱ ብቻ ነው እያሰበ ያለው። የሚሉትን ነገር በአግባቡ ነው እያደረገላቸው ያለው። ምንም ቢሆን ወንድ ልጅ ነው። በራሱ መንገድ የሆነ ነገር ለማድረግ ቢሞክር እንግዲህ ችግሩን ሊያጠበውና እነ ብሌንንም እጠብቃለሁ ከሚለው ክፋት ሊጠብቃቸው ይችላል ማለት ነው።